ሰላም ሰላም የኔ ውድ ቤተሰቦች እኔ አለሁ እግዚአብሔር ይመስገን እናንተ እንዴት ናችሁ? ቅድሚያ ለሁሉም ነገር ሰላም ጤና መሆን ነው። እና ዛሬ በአብርሽ ጉዳይ ነው የመጣሁት በጣም እንደ ሰው ተሰምቶኝ። እስኪ ምንድነው እየተፈጠረ ያለው ነገር በሚል ነው የመጣሁት እና በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው የተሰማኝ እንደ አንድ ሰው። መጀመሪያ ከሄርሜላ ለመለያየት ያደረገው ነገር ነው ብዬ ነበር እያሰብኩ የነበረው ብዙም ትኩረት አልሰጠሁትም። አሁን ላይ ግን ሳየው ጉዳዩ ስሬስ ነው። በዚህ ልክ እኔ ሩታም ኤፍሬምም ያደርጋሉ ብዬ የማላስባቸው አይነት ሰዎች ናቸው። ስፔሻሊ ሩታ እኔ በጣም ማምና የምተማመንባት ሴት ናት ጠንካራ ሴት ናት ታማኝ ሴት ናት አፍቃሪ ሴት ናት ብዬ የማምንባት ሴት ናት። እና ለምንድን እንደዚህ እንዳደረገች እንግዲህ እሷና ፈጣሪ ነው የሚያውቀው። እኔ እዚህ ጋር ምንም ልል አይደለም። ግን የመታመሙ ምክንያት ኤፍሬም እና ሩታም ላይሆኑ ይችላሉ። በጣም ግን ያስከፉኝ ምን እንደሆነ ታውቃላችሁ? ይሄ ልጅ ትክክል ነው ወይ እንደዚህ ነበር ወይ ሲባሉ ምን ሆነ አዎ ልክ ነው ደህና ነው እያሉ የሚከራከሩበት ሚንስ በጣም ምንም አልተመቸኝም። እንደዚህ ደንዝዞ እያዩት ያን የመሰለ ልጅ አዎ ጤነኛ ነው ምን ሆነ እያሉ የሚከራከሩት ድርቅናቸው በጣም ነው ያናደደኝ። ኤፍሬምም ሆነ ሩታ ማለት ነው። ያስ በወንድሙ ላይ በዚህ ልክ ለምን ጨከነ? እሷስ በልጇ አባት የልጅነት ፍቅሯ ባሏ በሆነ ሰው እንዴት እንደዚህ ልትጨክን ትችላለች? እንደዚህ ፈዞ ደንዝዞ ስታይ ለምንድነው? አዎ ጤነኛ ነው። ይሄ እኮ አይደለም እነሱ አጠገቡ ያሉት ሰዎች ተውና ማንም በሚዲያ ራሱ አይቶ ደንግጧል ሰው። ምክንያቱም ጤነኛ ትክክል አይደለም ልጁ ጤነኛ ነው። ለዚህ እንደዚህ መሆን ምክንያቱ እሷም ትሁን እሱም ይሁን አላውቅም። ሌላም ሰው ሊሆን ይችላል። ግን ደግሞ ጤነኛ ነው አዎ እያላችሁ እንደዚህ ድርቅ የምትሉበት እንትን አልወደድኩትም። እኔ አንድ ልነግራችሁ የምፈልገው ነገር በጣም ስህተት እየሰራችሁ ነው። እውነት ሁለታችሁም አንተም በወንድምህ ላይ አንቺም ደግሞ በባለቤትሽ ላይ እውነት እኔ እውነት ይሄን መልእክት አድርሱልኝ እንዲሰሙት እፈልጋለሁ። እንደዚህ በዚህ መልክ እውነት ወደ ራስሽ የምትመልሺው ከሆነ በጣም የተሳሳትሽ ሴት ነሽ። ምክንያቱም ራሱን እያወቀ እንትን ሊል ይገባል። ወደ አንቺ ሊመለስ ይገባል እንጂ በዚህ ልክ አንቺ እሱን አደንዝዘሽ ምን በድኑን ነው የምትፈልጊው? ደስተኛ ነሽ በዚህ? እንደዛ ከሆነ አንቺ ትክክለኛ ሴት አይደለሽም። እውነት ነው የምነግርሽ እንደዚህ አድርገሽው በድኑን ቤት ማስቀመጥ ላንቺ ትርጉም አለው የለውም? እኔ በጣም እኔ እንዳልኩሽ ነው እኔ ከሄርሜላ ጋር መሆኑን አልወደውም። ከሌላ ሰው ጋር ሆኖ ባየው ይሻለኛል። ምክንያቱም ሄርሜላ ማለት አይመለስ ወደ ትዳሩ እንዳይመለስ ስትጎተጉተው የነበረች ሴት ስለነበረች እኔ በጣም ታናድደኛለች። በትዳር መሃል ልጅ በወለዱ ሁለት ባለትዳር መሃል ጥልቅ ብላ ገብታ ገፋፍታ እንዲፋቱ ያበረታታች ሴት ናት። ስለዚህ ይሄን የእሷን አመለካከት አልወደውም። ምንም ብትወደውም ብታፈቅረውም ኖሮ ከልጁ እናት ጋር እንዲኖር መፍቀድ ነበረባት። ግን ደግሞ ሩታ ይሄንን ካደረግሽ በጣም እውነት አስጸያፊ ነገር ነው። በዚህ መንገድም ከሄድሽ ሁሌም ሂጂ በዚህ መሄድሽ አንድ አጸያፊ ሆኖ ሳለ እሱ ልጁ ደህና ነው እያልሽ በዚህ ልክ ከሰው ጋር ከነቡዜ ጋር ታላላቆችሽ ናቸው ከእነሱ ጋር ድርቅ የምትይው ነገር በጣም ምንም አያምርብሽም። ራስሽን አስተካክሊ። ሁለተኛ ነገር ደግሞ ቤተሰቦቿም እሷ እንደዚህ አታደርግም። ጠይቃችኋታል? ልጃችሁ ስላልሆነ ነው እሱ ጠይቃችኋታል? እሷ ይሄንን አላደረኩም አለቻችሁ? እሺ ምን ሆነ ምን እንደሆነ አስረድታቸዋለች? ወይም ደግሞ ምን እንደሆነ ለሱ ቅርብ ለሆኑ ለቤተሰብ ማስረዳት ግዴታ አለባችሁ። አያሳዝኗችሁም እንዴ? እነሱም ተጨንቀዋል። ተዉት። ለኦዲየንስ ብታሳውቁም ባታሳውቁም ችግር የለውም። ግን ለቡዜ ለዴቭ
ለሚመለከታቸው ሰዎች በዚህ ምክንያት ነው ልጁ እንደዚህ የሆነው። ምክንያቱን እናንተ ልታውቁ ትችላላችሁ፣ እናንተ ላታረጉት ትችላላችሁ። ግን ደግሞ ልጁ እንደዚህ የሆነው በዚህም ምክንያት ነው ብላችሁ መፍትሄ ወደ መፈለግ እንደመሄድ ጭራሹኑ ሸሽታችሁ ከሀገር ለመውጣት አላቅም። ምን ሩታም ኤፍሬምም ምን እያሰባችሁ እንደሆነ አላቅም። ኤፍሬምም እውነት አብረህ ተባብረህ ይሄንን ነገር ካደረግክ አንተ ምርጡ የወንድምህ ጠላት ነክ። ሩታም ደግሞ እንደዚህ የምታደርጊ ከሆነ እውነት እሱን ፈልገሽው ሳይሆን እንደ ነቡዜ እንደሚሉት ልክ ነው። ከዛች ልጅ ፉክክር ይዘሽ ነው። አንቺ ለምንድን ነው ከእሷ ፉክክር የምትይጂው? ራስሽን ሁኚ። ራስሽን ስትሁኚ አብረሽ ድሮም ወደፊትም አንቺ ነው ሄርሜላን የሚያፈቅራት አይነት ሰው ቢሆን እኮ ቤት እንትን ብላ አብረን እንኖር፣ አብረሽ ሽማግሌ ላክ፣ ቆይ አንቸኩል ያለበት ምክንያት አለው። ለምንድን ነው? እውነት የሚያፈቅርሽ ቢሆን ከእርግዝና በላይ ምን ይመጣል? እርጉዝ ነሽ አይደል? እርጉዝ ከሆንሽ እኮ በቃ ወደ ትዳር ነው የሚገባውና ያንን ነገር ቢያምንበት ከአንቺ ጋር እውነት ትክክለኛ ፍቅር ቢኖረው ኖሮ ሽማግሌ ልኮ ከአንቺ ጋር መኖር ይጀምር ነበር። አይፈልግም። እሱ የሚፈልገው ከሩታ ሁለተኛ ነገር ደግሞ ሩታ የምታደርገው ነገር በጣም አስከፊ ነገር ነው። በቃ እያደረገች ያለችው ነገር ራሷን መሆን አልቻለችም። ለምንድነው ራስሽን መሆን ያልቻልሽው? ለምንድነው የድሮ ማንነትሽን መመለስ ያልቻልሽው? በዚህኛው ማንነትሽ ማንም እኔ አላቅም። የድሮ ማንነትሽን መርሳት ስላልቻልን ነው እኛም የምንደግፍሽ የምንወድሽ። አሁን የምታደርጊው ነገር ድርቀትሽ የሆነ በቃ የምትሄጂበት መንገድ ምንም አጸያፊ ነው፣ አይጠቅምሽም። እውነት ክፋት ለእህት ልምከርሽ፣ ክፋት ለማንም አይጠቅምም። ጠቅሞም አያውቅም፣ አሳድጎም አያውቅም። እና አብርሽ ደግሞ እውነቱን ስነግራችሁ የዋህ ነው፣ በጣም ሲበዛ የዋህ ነው። አንቺ እንድትጎጂም አይፈልግም፣ ማንም እንዲጎዳ አይፈልግም። በጣም በሼም ነው ከሰውም ጋር። እኔ አሁን ከብዙ ጊዜ ከሄርሜላ ጋር ሳየው በሼም ነው አንድ ነገር የሚያደርገው። እሷ ይሄን ሁሉ አድርጋልኝ እንዲሁ የሆነችልኝ ምናምን፣ እሱ ትክክለኛው ስሜቱን አይደለም እየተከተለ ያለው። ለሰው ብሎ በሼም ልታስተካክል የምትችይው አንቺ ነበርሽ። ግን አንቺ እንደዛ አይነት ሴት እየሆንሽ አይደለም። ዝም ብለሽ አንቺ ከሄርሜላ ጋር ተፎካከሪ። ምንድነው ትርጉሙ? ከሄርሜላ ጋር መፎካከሩ ለአንቺ ምንድነው ትርጉሙ? አንቺ ህይወትሽን የምትኖሪው ራስሽን ስትሆኚ ነው። ዝም ብለሽ በጨንበሬ እንትን እያልሽ አይደለም። እኔ ምን አይነት ብቻ የሚመክሩሽም ሰዎች በዙሪያሽም ያሉ ሰዎች በፊት ዳኒና ሜሪ ነበሩ ላይ እነሱም ከአንቺ ህይወት እንደወጡ አይነት ነገር ነው። አላቅም፣ በካሜራ ፊት እንደወጡ አይነት ነገር ነው። በውስጥ ደግሞ አብረውሽ ሊሆኑ ይችላሉ፣ አላቅም። እኔ በጣም ሁለቱም ብዙ አይመቹኝም። እና ግን አንቺ ራስሽን ለመሆን ሞክሪ። ይሄ ልጅም ወደ ጤናው እንዲመለስ አድርጊ። የሩታ ቤተሰቦች ደግሞ እሷ እንደዚህ አታደርግም ካላችሁ ምን እንደሆነ ልጁ በምን ምክንያት እንደዚህ እንደሆነ ታስረዳችሁ። እኔ ልብርሽ ነው፣ ካልሆነ ደግሞ ምን እንደሆነ ታውቃለች፣ ኤፍሬምም ያውቃል፣ ያስረዳችሁ። ለሩታ ቤተሰብም ሆነ ለአብርሃም ቤተሰብ ዴቭም ሆነ ቡዜ በጣም እየተጨነቁ ነው። አስረዷቸው። እናንተ ምንም አላደረግነውም፣ ምንም አላደረግንበትም የምትሉ ከሆነ በዚህ ምክንያት ነው እንደዚህ የሆነው፣ መፍትሄው ደግሞ እንደዚህ ነው፣ እንደዚህ እናድርግለት በሉና ለሙሉ ቤተሰብ አስረዱ። ጭንቅላት ማንም አይወርድም። ምንም የማትጠረጠሩበት ምክንያት የለም። ምክንያቱም ምንም እናንተ ጋር በነበረ ሰዓት ነው። እኔ እኮ አንዳንዴ ግራ ይገባኛል። እኛ አይደለም እንደዚህ እኛ እንዴት እናደርጋለን ስትሉ እንደዚህ ሆኖ የተገኘው እኮ ከእናንተ ጋር ነው፣ ከሌላ ሰው ጋር አይደለም። ወይ ከሄርሜላ ጋር ወይም ከሌላ ሰው ጋር አይደለም፣ ከእናንተ ጋር ነው። ከእናንተ ጋር ሆኖ እስካለ ድረስ ደግሞ እናንተ
ይህንን ነገር ታውቃላችሁ ማለት ነው ምን እንደሆነ። ችግር የለውም ግን ለሚጨነቁ ለቤተሰቦቹ አስረዱ። መፍትሄ እንደ አንድ ግለሰብ መፍትሄ እንዲፈለግለት አድርጉ። እንዲድን አድርጉ። ወደ መስመሩ እንዲገባ አድርጉ። አያሳዝናችሁም እንዴ? እንደዚህ የእሱን መጫወቻ አድርጋችሁት። እንደዚህ አይነት ልጅ ነበር እሱ። ለሁላችሁም መንገድ የሆነ ልጅ ነው። ለሰው መልካም መዋል ለሱ ክፍያው ይሄ ነው። ለብዙዎቻችሁ እንጀራ መንገድ የሆነ ልጅ ነውና ለሱ ክፍያው ይሄ መሆኑ ያማል በጣም እንደ አንድ ሰው ማለት ነው። ይሄን ልጅ ታደጉት። እነ ቡዜም ብትሆኑ ደግሞ ቡዜና ዴብ ወንድማችሁ መብታችሁ ነው። በግድ ለምን ታስሮ አይሆንም? መንጭቃችሁ መውሰድ ትችላላችሁ። ወስዳችሁ መፍትሄ ልትፈልጉለት ይገባል እንጂ እኔ ይሄኛው ወንድሙ ነው ለማለትም አንዳንዴ ያሳፍረኛል። ምክንያቱም አንደኛ ደህና ከሆነ በዚህ ምክንያት ነው ብሎ ያስረዳችሁ። ከታመመም ደግሞ የታመመበትን ምክንያት ያስረዳችሁ። እናንተ ወንድማችሁ ነው፣ ትክክለኛ ወንድም ነው ይባኛል አንዳንዴ። እናንተ ደግሞ ወንድማችሁን እንዳልኩት ነው፣ መብታችሁ ነው። መንጭቃችሁ አስራችሁም ቢሆን ወስዳችሁ መፍትሄ ፈልጉለት። ዝም አትበሉት። እንደዚህ አይነት ነገር ስር ከሰደደ ሌላ ነገር ሊፈጥርበት ይችላል። ይኸው ዛሬ ፌንት ሆኖ ነቀለ። ነገ ይሄ ልጅ ቢያብድስ ቢሞትባችሁስ? ማነው የምትጎዳው? ሴቶቹ አይደሉም የሚጎዱት፣ እናንተ ናችሁ። ሴቶቹ ሌላ ወንድ ሊያገቡ ይችላሉ። ገባችሁ? ወንድማችሁን መከታችሁን ቤተሰባችሁ ሰብሰብ ብሎ የሆነ ነገር ተወያይቶ ለዚህ ልጅ መፍትሄ ይፈልግ። እኔ እናትና አባትስ ምን እየተሰማችሁ ነው? እውነት እናትና አባቱ ምን እየተሰማቸው ነው? ልጃቸው በዚህ ልክ እየተንገላታ መጫወቻ እኮ ነው የሆነው እንዴ! ሁለት መሀል ምንም እንኳን ብዙ ነገር ቢያጠፋም ይሄ ልጅ ብዙ ነገር አጥፍቷል። ምክንያቱም እዚህም እዛም በሼም መያዝ የለበትም። እውነት ጊዜ ያዋለውና ሼም በመያዝ ነው። ሄርሜላ በህይወቱ የማታስፈልግ ሴት ከሆነች ሄርሜላ አታስፈልጊኝም፣ በቃ እኔ ከእንግዲህ ወዲያ ከአንቺ ጋር መገናኘት አልችልም ብሎ ቁርጥ አድርጎ ውሳኔውን መወሰን ይችላል። ሩታም ደግሞ ካላስፈለገችው አታስፈልጉኝም ብሎ እሱ ካለ ሴት መኖር አይችልም እንዴ? በቃ ህይወቱን መስመር ማስያዝ ይችላል። ልጁን በጋራ ማሳደግ ይችላሉ። ለልጁ ማድረግ ያለበትን ነገር ማድረግ ይችላሉ። ሩታም በእንደዚህ አይነት የምትጓዝ ሴት ከሆነች በጣም እኔ እንደዚህ አትመስለኝም። በጣም ታማኝ ሳይ ቁም ነገረኛ ሴት አድርጌ ነበር ማስባትና አሁን በጣም እየወረደችብኝ ነው። እኔ ታድርግም አታድርግም እሱን አላቅም። ፈጣሪና እነሱ ናቸው የሚያውቁት። በማድረጓ በምናምን ሳይሆን እኔ በጣም አሁን እየወረደችብኝ ያለው ይሄ ልጅ ደህና ነው ወይ? እስኪ ድሮ የምታውቂው ነው ወይ ስትባል ምን ሆነ? ይኸው ደህና ሆኖ ለእኔ ስለታዘዘ ነው። ከኔ ጋር እንዳይሆን ፈለጋችሁ። ስለምትጠየቂው ነገር ትተሽ ስለማትጠየቂው ነገር ነው የምታወራው። ይሄ ድርቅናሽ ደግሞ በጣም ነው የሚያስጠላው። በጣም አይደላችሁ። መስመራችሁን አስተካክሉ። እውነት ለልጁን መጥቀም ፈልጋችሁ ከሆነ በዚህ መንገድ አይደለም የምትጠቅሙት። ልጁን ተረዱት። በመጀመሪያ ልጁን እንድትረዱ ይፈልጋል ሁሉም ሰው ብዬ ነው የማስበው። ከዛም በኋላ ደግሞ እሱ ጤና ሲሆን ምርጫውን እንዲኖር ተዉት። በቃ ይሄ ልጅ መሀል ቤት ምን ይሁንላችሁ? ይኸው ሞት ፌንት ነቅሎ ወደቀላችሁ። እስኪ ሞት ነው እንደ የምትጠብቁት? አፈር ሆናችሁ ትበሉታላችሁ እንደ ይሄ ልጅ አያሳዝናችሁም? መልእክት በቻላችሁት መጠን አድርሶላት። ተስማሩታም ሆነች ኤፍሬም። ሌላ እኔ ምንም ልላችሁ አልችልም። ለቡዜና ለዴቭ ደግሞ ወንድማችሁን አድኑት። በቃ መብታችሁ ነው። እስከፈለጋችሁ ድረስ መሄድ ትችላላችሁ። እንዳሏችሁ ነው። አስራችሁ መውሰድ ትችላላችሁ። ወንድማችሁ ነው። ታሞባችኋል። አለቀ። አስታሙ ወንድማችሁ። በጣም ነው እኔ እያሳዘነኝ ያለው። በቃ ተሰቃየ። ስቃዩ በዛ። ይሄ ልጅ አይገባውም። ይሄ ልጅ በጣም ምስኪን ልጅ ነው። የዋህ ልጅ ነው። መጫወቻ ያደረጉት ሴቶቹ መጫወቻ ያደረጉት።
በእነሱ የፉክክር ቤት ሳይዘጋ አደረ ነው የሆነው። ማለት በእነሱ ፉክክር ይሄ ልጅ ይሙት እንዴ ምን ይሁንላችሁ አላውቅም። እኔ መልእክቴ ይሄ ነው። አብርሽን ታደጉት አድኑት ነው ልላችሁ የምችለው። ሌላ ምንም ልላችሁ አልችልም። ቤተሰብ እኔ የተሰማኝን ነገር ነው የተናገርኩት። ልክ ከሆንኩ ልክ እዚህ ጋር ተሳስተሻል፣ ይህንን እንደዚህ ማለት የለብሽም ነበር ልትሉኝ ትችላላችሁ። ሁሌም እኔ የሰው ሀሳብ እቀበላለሁ፣ ሁሌም ሀሳብ አከብራለሁ እና ይሄንን ስለተሰማኝ ይሄንን ነገር ላካፍላችሁ ብዬ ነው። ይሄ ልጅ አድኑት፣ ቤተሰብ የሆናችሁ ጓደኛ የሆናችሁ አድኑት። ታሟል፣ ትክክል አይደለም፣ አስጥሉት በቃ በጫጭቀው። ግን ለምን በዚህ ልክ እንደዚህ ማድረግ እንደፈለጉ ባላቅም እኔ በጣም ከማንም በላይ ያንኩት በኤፍሬም ነው። በኤፍሬም በጣም አዝኛለሁ። ሩታ ምናልባት ወደ ራሷ የምትመልስ መስሏት በዚህ መንገድ ተጠቅማ ሊሆን ይችላል። ኤፍሬም ግን ምን ለማግኘት እንደዚህ እንዳደረካል ልቡን አይስጥቅ። ከወንድሞቹ ጎን ለመቆም ሞክር። ሩታ ምናልባት ኖርማል ሆኖ ወደ ራሴ ይመለሳል ብላ አስባ ሊሆን ይችላል፣ አላቅም። ይህንን ታድርግም አታድርግም አላቅም። እንደዚህ አስብስ ነው። ምክንያቱም ደህና አይደለም ይሄ ልጅ እንዴት ነው ስትባሉ ደህና ነው እያላችሁ እየተከራከራችሁ ያላችሁት ፈስ ያለበት ዝላ አይችልም እንደሚባለው ያ ስሜት ኖሯችሁ ሊሆን ይችላል በሚል ነው። እና ይሄንን ለማለት ነው ዛሬ እንግዲህ። ሰላም ሁኑልኝ፣ አመሰግናለሁ። ሁሌም ስለምትከታተሉኝ ስለምታዳምጡኝ አመሰግናለሁ። ሰላም ዋሉልኝ። ለልጁም ጤና እድሜ ይስጠው ገና